የነበርሽው ልጅ ስምሽን አልያዝኩትም ውዴ። አዎ አማን ጥላሁን። አይዋ አገኘኋትኝ። ቆይ ቆይ ቆይ፣ እንዴ እሷ አላስኩ እንዴ አይ ተቃጠለ ጠብቷል። በዚህ ለሽንኩርቱ አልተስተካከለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወይኔ ጉዴ፣ ይቅርታ ሴት መስለሽኝ ነበር። ይቅርታ ወንድሜ። እሺ እንዴት ነህ? ቆይ ስለማይሰማኝ አንዴ ልጆቼን ቲቪውን ታብሌታቸውን አስቀንሻቸው ልብ አይሰማኝም። እኔማ ጆሮዬን መመርመር አለብኝ። ይኸው አስቀንሻቸው መጣ። እሺ ወንድሜ ሰላም ነው? ሁሉ ሰላም አለን አለን። ቀይ አብርቷል። ኔትወርክ አይሰማም? አሁን ይሰማል። እንዴት ነህ? አልሐምዱሊላህ። እንዴት ነሽ? ሁሉ ሰላም? ደህና ነኝ አልሐምዱሊላህ ወንድሜ። እኔ አንድ ነገር ፈልጌ ነው የመጣው። እሺ ግን ድምፅህ ሩቅ ነው በጣም። እንትን ነው። አይ ሩቅ ሳይሆን አው ትንሽ ችግር ስላለብኝ ነው። ምን ነበር ችግርህ? አሁን ይሰማል? አሁን ይሰማል። አሁን ይሰማል? አዎ ይሰማል ይሰማል። እኔ ሕክምና ፈልጌ ነበር። አንድ ወደ ታይ አንድ ወደ ላይ ያለ ነው ጀርባዬ እና እንድታሳክም ብዬ ነበር ከዚህ በፊት። አሁን አፋር ካለው ነው እንጂ ከዚህ በፊት አንድ ሁለት ሆስፒታል ሞክሬያለሁ። እኔ አልገባኝም ወንድሜ፣ ግልጽ አድርግልን። ሕክምና ፈልጌ ሕክምና። እሺ ቆይ አንዴ የሚያስረዳኝ ሰው ላስገባው። ወይ ይሄ ልጅ ቅድም ፊራ ቤት ነበር ውዴ። ባስገባሽ ታስረጅኛለሽ ምን እያለ እንዳለ። ማለት የገንዘብ እርዳታ ነው የፈለግከው ወንድሜ? የገንዘቡ ነው። ሰው እፈልጋለሁ። ሰው የለኝም ምንም ያው የሚረዳኝ እና እዛ ሕክምና የሚሄድበት አፋሩ ካለው ሰውዬ ኦኬ። ማለት እኔ ያልገባኝም ለምን ሌላ ቤትም እርዳታ ተደርጎለታል እያሉ ነበር። እንደዚህ ሳይሆን እርዳታ እኛ የምናደርገው አንድ ሰው መጥቶ እዛ ኢትዮጵያ ውስጥ የሚኖር ቲክቶከር መጥቶ ይቀርጽህና ሕክምና እውነትነቱን ያረጋግጥና ከዛ ያ ሰው ቤት ሁላችንም የምንሰበሰብና እርዳታ እናደርጋለን። እንደዛ ነው። እኔ ያለሁበት ማንም ቲክቶከር የለም። አማራ ክልል ነው ያለው። ስለዚህ ለሐኪም ቤት ስንት ተጠየቅ? አይ እኔ ከዚህ በፊት አልተጠየቅኩም። ይሄን ያህል አልተባልኩም። ያው ቁሜ መሄድ አልችልም። ራሴን ችዬ ማለት ነው። ሰው ተገድፌ ነው። ጀርባዬን ሲስተር ልጥራትና ቪዲዮ ላሳያችሁ። ይኸውልህ ምን መሰለህ፣ እዚህ ጋር የእኔ ቤተሰቦች ይኸውልህ ምን እያሉ መሰለህ፣ ሀቢባ ይሄ ልጅ በጣም ብዙ ተረድቷል። ፊራ ቤት ፈራኦል ጋር ብዙ እርዳታ ተደርጎለታል እያሉ ነው። እና መጀመሪያ እሱ ቤት የተደረገልህን እርዳታ ተጠቀምበት እና በዛ ካልዳንክ ደግሞ እኛ ደግሞ በተራችን ያቅማችንን እናደርጋለን። እሺ ምንም አልተሰጠኝም። ፈራኦል አልተረዳውም። ከምር ፈራኦል ምንም አልረዳህም? እሱ ቤት አልነበርክም? አልገባህም? ፊራ ቤት ገብቼ ነበረ፣ ግን እሱም ራሱ ምንም ያደረገልኝ ነገር የለም። ምን አለ?
ከዚህ በፊት ከዓመታት በፊት ብቻ አንዴ ከሱ ቤት ገብቼ እሷ ዳላክ 10,000 ብር ልካልኛለች እንጂ ሌላ ረዳኝ የለም። ብዙ ሰው ግን በዚህ ተረድተሃል በሚለው ነው እንትን የሚሉት እኮ። ስለዚህ መጀመሪያ ሐኪም ቤት ሂድና ሐኪም ቤት ስንት እንደሚጠይቁ ወረቀቱን ይዘህ ትመጣና ሁላችንም ያቅማችንን እናደርጋለና መጀመሪያ ሐኪም ቤት ሂድና ስንት እንደሚባል እወቅ። አሁን ገና ሐኪም ቤት አልሄድኩም ስንት እንደሚያስፈልገኝ አላውቅም ስላልክ ሂድ ሐኪም ቤትና ስንት እንደሚሉክ ወረቀት ይዘህና ከዛ ሁላችንም ያቅማችንን እናደርጋለን። ከዚህ በፊት 12,000 ብር አሁን የገባልኝ አለ እና ያንን ከሞጣ ቤት አስገብተውልኛል 10,000 ብር እና ወሚራም ገባኝ። መመላለሻ ወጌሻ ነው ያለው። እሺ ችግር የለውም። ማስረጃ ማምጣት አለብህ። አንደኛ ሚዲያ ላይ እርዳታ ስትጠይቅ ሐኪም ቤት ሄደህ ሐኪም ቤት የበሽታክን አይነት ይጽፈዋል። ለዚህ ሕክምና ይሄን ያህል ያስፈልገዋል ብሎ ሐኪም ቤት ወረቀት ይሰጥካል። ያንን ወረቀት ይዘህ ሚዲያ ላይ ስትወጣ ወረቀቱን አይቶ ሁሉም ሰው ይተባበረሃል። ስለዚህ ምንም ችግር የለውም። ሐኪም ቤት ሂድ፣ የበሽታክ አይነት ይጠቀስ ወረቀቱ ላይ ስንት ለህክምና እንደሚያስፈልግ ይጻፍ። ከዛ ያቅማችንን እናደርጋለን። ምንም ችግር የለም። እሺ ወንድሜ። እኔ ግን አንድ ነገር ልናገር። እሺ ተናገር። ከዚህ ላይ እኔ ወደ ስንት ነው የምፈልግም ከማን ጋር እጀ ለመጠየቅ ህክምና እማን ጋር ነው መሄድ አልችልም። አካባቢ ላይ ሐኪም ቤት ሊወስድህ የሚችል ሰው የለም? እስኪ እዛ አካባቢ ያላችሁ ባካችሁ ሐኪም ቤት ብቻ መሄድ አልችልም እያለ ነው ወንድማችን። እዛ ሐኪም ቤት ሐኪም አለ ግን ስፔሻልቲ የለም። ከዚህ የሚያውቁት ራሱ የሉም። ምንም አያውቁም። ያን ብስሊዮን ከኒና ነው የሰጡኝ። እሺ ሚኪ ፊት አውራሪ መጥቶ ነበር አንተ ቤት? እኔ ቤት ነው ሚኪ ቤት ሂጅ ነበር። አዎ እሺ አንዴ ሂጅ ነበር። አዎ ሚኪ ቤት በእኔ አካውንት አስገቡ ወይም ደግሞ እኔ ሂጅ እሰጠዋለሁ። አዲስ አበባ ያለው መስሎኝ ነበር። እሱ ግን እዛ ደውዬ እዚህ እኮ ነው ያለው ምናምን ስለው አይ እኔ አዲስ አበባ ያለ መስሎኝ ነው በእኔ አካውንት ምንም አላስገቡልህም አለኝ። እሱም ኦኬ እሺ። ስለዚህ እህት ያለች ብለክ ነበር። እህትክስ ለምን እህትክ አትወስድክም ሐኪም ቤት? ህፃን ናት ይቻል። ስለዚህ አሁን የምትፈልገው ሐኪም ቤት የሚወስድክ ሰው ነው ማለት ነው አይደል? እዛ አካባቢ ሐኪም ቤት የሚወስድ ስፔሻልቲ ሐኪም የለም። አንዱ ራሱ እጁ አይቶኝ አለ የሚባለው ከዚህ በቃ እኔ ምንም ማድረግ አልችልም። ይሄን የዚህ ሀገር ያንተን የሚፈታው የለም። ወደ አዲስ አበባ ላኩኝ። አዲስ አበባ ደግሞ መጀመሪያ ጎንደር ላኩኝ። ጎንደር ደግሞ ወደ አዲስ አበባ ላኩኝ። አዲስ አበባ ደግሞ ሂደው ተመካክረው ዶክተሮቹ በቃ ጊዜው አልፏል ምናምን ሲሉኝ እኔ ወደ አፋሩ ልሞክር ብዬ ነው እንጂ 2 ሞክሬዋለሁ በእንትን። ግን አንዳንዶች ሰዎች ተስፋ ትቁረጥ ደግመህ ጠይቅ ሌላ ቦታ ይሉኛል። እኔ ግን አሁን ከቻልኩ አፋሩ ጋር ካለው ሂጅ መታከም ፈልጌ ነው። ሀቡ አልተረዳሽውም። እሱ ያለው አፋር ላይ ወጌሻ ቤት አለ፣ እሱ ጋር ውሰዱኝ እያለ ነው። እሺ አፋር ቤት ወጌሻ ቤት ልትወስዱት የምትችሉ እባካችሁ እርዱን። ወንድማችን አፋር ወጌሻ ቤት አለ፣ እዛ የሚወስደኝ እፈልጋለሁ ነው የሚለው። እዚህ ውስጥ አፋር ያለ ሰው ደግሞ የለም መሰለኝ። አንዱ ከሰይድ ወረባቦ ቤት ገብቼ ነበረ። እኔ አናግርልሃለሁ ምናምን ብሎኝ ግን ስደውልለት አላነሳልኝ ብሎ በሁለተኛው ቀን አነሳልኝ። ስራ ስለሚበዛብኝ ማናገር አልችልም፣ ግን ወረፋ ይበዛበታል። ስለዚህ 3 ቀን 4 ቀን ማደር አይቀርም። ናና መተህ ጠይቀው። ከዛ በኋላ ምን እንደሚል አይተህ ደግሞ እሱ የሚልህን ሰምተህ ምናምን ትነግራቸዋለህ ምናምን አለ። እሺ አልኩት። አፋር ምን አካባቢ ነው አላውቅም። ምን በቲክቶክ ነው እኔም ሰውዬውን ያየሁት።
ውይ በእናታችሁ ይሄንን ሰውዬ የምታውቁ ሰዎችን ያላቅም። ዛሬ ገና ነው የሰማሁት። አፋር ላይ በጣም ጎበዝ ወጌሻ አለ ይባላል እና እሱ ጋር ውሰዱኝና ልዳን ነው ወንድማችን እያለ ያለው። እስቲ የምታውቁ አካባቢውንም አታውቅም፣ የት አካባቢ እንደሆነ አያውቅም። እሱም በቲክቶክ ነው ሰውየውን ያየው እና ለመዳን ካለው ጉጉት የተነሳ ነው። እና ሰውየውን የምታውቁ ካላችሁ ልታገናኙት የምትችሉ ካላችሁ ስልኩም ቢሆን ያላችሁ ካላችሁ ደውላችሁ እንደው ቀጠሮ ልታስይዙለት። አሁን እኮ ሰው እኮ ስልኩ ያለው ሰው እንኳን ኖሮ እኮ ደውሎ ቀጠሮ ሊያስይዝልክ የሚችል ሰው ቢኖር እንኳን እኮ ቤትክ መጥቶ የሚወስድክ ሰው እኮ ያስፈልጋል። እንደው ዘመድ አዝማድ የለክም? የአጎት ልጅ ያክስት ልጅ ምንም የለክም? እዚህ ነው ነው ከአዲስ አበባም ከየትም ገደል ቢሆን አብረው አይመጡም? እንደ ስጋቸው አይደለክ? የለክም ምንም ዘመድ? ዘመድ ጎንደር ላይ አለኝ፣ ግን እዚህ ቤተሰብ አለ። ቤተሰብ ልጆች አሉ የሚያሳድጓቸው። ከኔ ቤታይ 6 ናቸው ምናምን አሉ። እነሱን ራሱ እናት የወጣ ልሂት። ኧረ እኔ እናትህን አላልኩም። እናትህ በሴት አቅሟ እኔ ያልኩት አጎት፣ የአጎት ልጅ፣ አክስት ምንም የለም። አብሮ ከወጌሻ ጋር አሁን የወጌሻ አድራሻ እንኳን ብናገኝ የሚወስድክ የለም? ዘመድ የሚባል የለም? ጓደኛ እናግሬ ካልሆነ ቤተሰብ አይመቻቸውም ጭራሽ። እኔም አልጠይቃቸውም። እምቢ ነው የሚሉት። አይመቸንም። እውነታቸው ነው ደግሞ። እነሱን እኔ ይዣቸው ከርኩ ይዘጋሉ ልጆች። ማን ያበላቸዋል? ስለዚህ ከቤተሰብ ባዳ ይሻላል ማለት ነው በአሁኑ ሰዓት። ያው እነሱ ናቸው አናግሬ፣ ምናልባት አንዳንድ ሰው ሽልኝ ይችላል ነው እንጂ አላገኘውም ቤተሰብ ይዘኝ የሚሄድ። አይመቻቸውም ቤተሰብ። እሺ የሚመቸው ባዳ ካለ ቤተሰብ አይመቻቸውም። እባካችሁ ለፈጣሪ ስትሉ የሰውየውን ለሰው ቀስ ብዬ ይሻለህ እኔ እፈልጋለሁ እስካገኝ ድረስ ሶብር አይጠፋኝም። ይሻለህ። እሺ የወጌሻውን ስልክ ቁጥሩን የምታውቁ አካባቢውን የምታውቁ፣ ቆይ እስኪ ደውዬ ልግባ እና ሰው ላገናኘው ሀቡዬ። እሺ ረዱ። እሺ ፕሊስ ደዊና የምታገናኙ ከሆነ እባክሽ ወጌሻውን እንድታገናኙት ነው የሚፈልገው እኮ። እሺ አንተ ያለከው የት ሰፈር ነው? ሰፈርክ ገንዳዋ ሸሂድ የሚባለው አዲስ አበባ አይደለውም። ሸሂድ ገንዳዋ እኮ ገብቶናል። አፋር የት ሰፈር ወንድሜ? ሰፈሩን ጥራው። ሰፈሩ እኔ አማራ ክልል ነው ያለው። ሸሂድ አሁን ያለከው የት ነው? አሁን በዚህ ሰዓት ያለኸው የት ነው? አፋር ነህ አይደል? አይደለውም፣ አማራ ክልል። እኔ እኮ አፋር ወጌሻውን አፈላልጉ የሚል መስሎኝ ነበር። አሁን አማራ ክልል ነው ያለከው? ቤተሰቦችህ ጋር ነው ያለከው? ቤተሰቦችህ ጋር። ኦኬ። ከአማራ ክልል አንስቶ አፋር የሚወስድክ ሰው ነው የምትፈልገው ወጌሻው ጋር። ከሱም ደግሞ እኔ ያለኝ 12 ሺህ ብር ብቻ ነው። ወጌሻው ስንት ነው የሚፈልገው? ይኸው የወጌሻው ቁጥር ተገኘ። ይኸው የወጌሻው ቁጥር እያሉ ነው 0924 85 38 97 ጻፍ ያዘው። በጣም ብዙ አለ እኮ ከሰውየው ከሊንኩ ላይ አለ ፕሮፋይል ብታች። ግን በጣም ብዙ ጊዜ ደውያለሁ ሊያነሳልኝ አልቻለም። በጣም በቀን ሳልሞክረው አልውልም። አነሳም። አዎ ስልክ እሱም አንድ ቪዲዮ ላይ ተናግሯል። ስልክ ማላነሳበት ምክንያት አፉ በሉኝ ስለማይመቸኝ ነው፣ በጣም ቢዚ ነኝ ብሏል ሰውየው። ስለዚህ ያለክ እድል አንድ ሰው ጥቁር አንበሳ እንኳን ልቡን ለመታከም አመት ወረፋ ይጠብቃል። ያለክ እድል በትዕግስት ወረፋውን መጠበቅ። ከዛ ወጌሻው ደግሞ ስንት እንደሚል ታይቶ መጻፍ አለበት በወረቀት ስንት እንደሚያስፈልገው ለአንተ። እሱ የሚሰጥህን ወረቀት አምጥተህ ስታሳየን እኛ ሁላችንም ያቅማችንን እናደርጋለን። ምክንያቱም እኛ ሶሻል ሚዲያ ላይ እርዳታ ምንለምነው ለእናንተ ወረቀቱን አይተን ማህተሙን አይተን ነው። ምክንያቱም በዚህ ሰዓት በጣም ብዙ ሰዎች አንተን ለማለት አይደለም፣ በጣም ብዙ ሰዎች በቅርብ ቀን እንኳን እኔ ለምን እርዳታው ላይ አልተሳተፍሽም ብለው ዘር ማንዘሬን ሲሰድቡ የነበረው ሰው ውሸታም ሆኖ እያጭበረበረ እንደነበረ ሰማን በቅርብ ጊዜ ገባክ። ስለዚህ እኛም በኋላ ተጠያቂ እንዳንሆን ለእያንዳንዱ ለምንጠይቀው እርዳታ ወረቀት ማህተም ያለው የሆስፒታል ወረቀት፣ ወጌሻም ከሆነ ወጌሻው ህጋዊ ከሆነ ህጋዊ ወረቀት ይስጠን። እኛ ኃላፊነቱን ወስደን እዚህ ጋር እንጠይቅላቸዋለን። ገባክ? ለምን በኋላ ነገር ውሸት ሆኖ ሲገኝ እኛን እናንተን አምነን እኮ ነው ብራችንን የሰጠነው ብሎ ጣቱን የሚቀስረው ህዝቡም እኛ ላይ ነው። ስለዚህ ወንድሜ እንትን ባለ ጊዜ ቀጠሮ በደረሰ ጊዜ ወጌሻውን እኔም ስልክ ቁጥሩን አሁን ከዚህ ላይ ወስጄ እኔም እደውልልሃለሁ፣ አንተም ደውል። ሁላችሁም ለአንዳችን ሊያነሳ ይችላል። ከዛም በኋላ የእሱን ኢንፎርሜሽን ስምህ፣ ትክክለኛ ስምህ ማን ነው?
አማን ጥላሁን። አማን ጥላሁን። ኦኬ። ስለዚህ አማን ጥላሁን ወረፋ ይፈልጋል አንተ ጋር ብለን እንነግርልሃለን። አንተም ደውል በትዕግስት። ፈጣሪ ለአንተ የጻፈው ቀን ያነሳል። ሌሎቻችሁም እባካችሁ በቅርብ የምታውቁት ሰዎች ካላችሁ ወጌሻውም አናግሩለት። አዳማም አለ ወጌሻ። እሱ የፈለገው የአፋሩን ነው። አዳማም ጎበዝ ወጌሻ አለ እያሉክ ነው። እኔ ብቻ ችግር የለብኝም። ያው ከሸሪያ ጋር ማይጋጭ ሆነ ችግር የለብኝም። የሰውየውን የአፋሩን ስላየሁት ብዬ ነው። ኦኬ የአፋሩን ስላየው እሱን ነው የሚፈልገው። ሌላው ምናልባት ከምን ጋር ሊጋጭ ነው ያልከው? ከሸሪአ ጋር የማይጋጭ ከሆነ ችግር የለብኝም ያለው። ግን እሱ በቃ ቀልቡ የፈለገው ሄጂ ብሄድ እድናለሁ ብሎ ያመነው የአፋሩ ጋር ስለሆነ የልቡ ይሙላለት፣ እሱ ጋር ይሄድ። ከኛ የሚጠበቀው ያንን ወጌሻ የማገናኘት ነው ከሱ ጋር። ከዛ ስንት እንደሚል አይተን ኢንሻላህ እንጠይቃለን እርዳታ። እሺ ወንድሜ አይዞክ። እሺ አመሰግናለን። ሳውዲዎች የምታውቁ ነገሩን ምን? አዎ በጣም ጎበዝ ነው ያፋሩ። እኔ ግን አይቼውም ሰምቼም አላውቅም ስለሱ። ዛሬ ገና ነው የሰማሁት። ጭራሽ እንደዚህ በሚዲያ የሚታወቅ ወጌሻ አለ ብዬ አላውቅም ነበር። በማርያም አስገብኝ። አዎ አለ። በጣም ጥሩ። ዋት ኢዝ ሂዝ ጎጠብኝ። ኮመንዶሳል ሰላም። ሀይ ሀቢባ ሰላም ነሽ? እንዴት ነሽ? አለም ፈጣሪ ይመስገን። እሺ አሁን ስከትፍ ቢላውን አያይብኝም። ቲክቶክ አያችሁ እዚህ ጋር ዝቅ ያለ ስለሆነቱ። እሺ እናቴ እንዴት ነሽ? አለም ፈጣሪ ይመስገን። አለን ሀዊ ልሽ እኔ ብዙ ማውራት አልችልም። ያለሁት ቤይሩት ነው። ወደ ዱባይ መሄድ ይፈልጋለሁ፣ ግን ሴትዬ ትኬት ትቆርጥልኛለች። ግን የሚቀበለኝ ሰው ፈልጋለሁ። የት ልትሄጂ ነው? ከቤሩት ወይ ዱባይ ወይ ኳታር። ከቤሩት ወይ ዱባይ ወይ ኳታር። የምን ሀገር ቪዛ አለሽ? የካታር አለሽ ወይስ የዱባይ? ያለው ቪዛ ምንድን ነው? ቪዛ የለኝም፣ ግን ትኬት ሴትዮዋ መቁረጥ ትችላለች። ለሁለቱ ሀገራት ማለት እኔን ለመላክ። አንድ ሀገር እኮ ለመግባት ትኬት ብቻ አይደለም የሚያስፈልገው፣ ዋናው ከትኬቱ በፊት ቪዛ ነው የሚያስፈልገው። ስለዚህ ወይ የካታር ወይ የዱባይ ቪዛ ልታገኝ ይገባል ከትኬቱ በፊት እኮ። ይልሽ ሰው እፈልጋለሁ ይሄንን የሚያስተካክልልኝ ማለት ነው። እኔ ይቃማ አለኝ፣ ፓስፖርት አለኝ፣ ሁሉ ነገር አለኝ። አዎ ማሬ ገባኝ። መጀመሪያ ቪዛ ፈልጊያ። የሚቀበልሽ ሰውም ችግር የለውም፣ ሰው ሞልቷል፣ አበሻ ሞልቷል፣ ዱባይም ሆነ ካታር። ግን መጀመሪያ የሚያስፈልግሽ ቪዛ ነው። ቪዛ ትኬት እንዳትቆርጥ። ግን ይሄንን ማግኘት እንዴት እችላለሁ? እኔ መውጣት አልችልም። እኔ ደግሞ ማንንም አምኜ ላገናኝሽ አልችልም። በኋላ ብርሽን ብትበይ የቪዛ ብር ላኪ ብለውሽ ልከሽ ቪዛ ውሸት ምን ቢል፣ እኔ እንደዚህ አይነት ሪስክ ውስጥ መግባት አልፈልግም። ማንንም የቪዛ ጉዳይ ማገናኘትም ምንም አልችልም። ገባሽ? ግን እዚህ ውስጥ በራሴ ሪስፖንሲቢሊቲ አገናኝኝ፣ እኔ ኃላፊነት ወስዳለሁ ካልሽ ይኸው ሞልተዋል። ግን ነገ ብርሽን ብትበይ እኔ መተሽ መጠየቅ አትችይም። በአንቺ ኃላፊነት ከሆነ ይኸው ነ ጄሪ ይህንን ያማከርኩት ያው እንድትረጂኝ ነው፣ ምንም ስለማላቅ ማለት። ያ ግን ስረዳሽ እኮ እኔ አንድ ሰው እዚህ ጋር ኦኬ ብዬ አገናኝችሽ ነገ ብሩ ብትበይ ኃላፊነት መውሰድ አለብኝ ማለት ነው። አይ እንደዛ አላልኩም። እሱ ኃላፊነት አትወስጂም ካልሽኝ፣ አንቺ ኃላፊነት አትወስጂም ለሚደርሰው ነገር ካልሽኝ፣ ይኸው ጄሪ እየጻፈች ነው። ጄሪን እንግዲህ አውቃታለሁ፣ በቲክቶክ ነው የማውቃት። እና ታገናኝሻለች፣ አስገባትና ግን ምንም ነገር ቢፈጠር እኔ እንደማትወቅሽኝ እዚህ ጋር ተናግረሽ ላገናኝሽ። እሺ በቃ አገናኝ። ጄሪ ነይ ፍላወር ላኪ።
ሰላም አቦ፣ እንዴት ነሽ? እንዴት ነሽ? ሰላም ነው ማሬ? እግዚአብሔር ይመስገን። እንኳን ደህና ገባሽ። እንኳን ደህና ቆየሽኝ። እኔ ማለት ጄሪዬ፣ አሁን አንቺ ቪዛ አለ ብለሻል። እቺ ልጅ ነገር ብሏ የምትበላ ኃላፊነቱን የምትወስደው አንቺ ነሽ። አይደለም አቦ፣ እኔ ከዚህ በፊት ቤሩት ነበርኩኝ። እኔም እንደዚህ ነው የመጣሁት። እኔን ያመጣው ሰውዬው ላገናኛት። የምታገናኛት ሰው ብሯን ቢበላት ቪዛውን ባይሰራላት አይበላም እኮ አይበላም ስትይ ተማምነሽበት ነው ኃላፊነት ትወስጃለሽ። ነገ ድንገት እቺ ልጅ እዚህ ቤት መታ ያገናኘሽኝ ሰው ብር ይበላ ብትል ትመጭና ኃላፊነቱን ትወስጃለሽ ነው የኔ ጥያቄ። እኔን ያመጣኝ ሰውዬው ሊያመጣት አይችልም እኮ አንቺን ያመጣው ሰውዬ ያምጣት። ግን ኃላፊነቱን ብትወስጂ ተማመኝበታል። ሰውዬው እንደማይበላ አይበላም እንደማይበላ ከተማመንሽበት ምን ችግር አለው? ኃላፊነቱን ወስድለታለሁ። ወስዳለሁ። አይበላም። አሁን እኔ በሙሉ ልቤ ነው እንትን እምልሽ። ያው ውዴ፣ እሺ ኃላፊነቱን ወስዳለሁ። እኔም ከሌላ ሰው ተቀብዬ ነው እንደዚህ የመጣሁት። ከነ በኋላም እንደዚህ ከነ ተቀብለው ብዙ ልጆች የመጡ አሉ፣ ከቤሩት ከጆርዳን ምናምን። ኦኬ፣ ይኸውልሽ ውዴ፣ ማነው ስምሽ ማሬ? የቲክቶክ ስምሽ? መቅደስ ነው ስሜ። የተጻፈውን ንገሪ። ማጊ ነው የሚለው ግን አለ ባዩ ላይ መቅደስ አለ ስሜ፣ የቲክቶክ ስሜ ባዩ ላይ። መቅደስዬ፣ ማክዬ፣ እኔ አንቺም ጄሪን አገናኝቼሻለሁ። ጄሪ ኃላፊነትን ስለምትወስድ ነው ያገናኘሁሽ። ሌላ ሰው ግን እኔ ሳላገናኘው፣ እኔ ከሷ ውጭ ጄሪን ያገናኘሁት ሰው የለም። ሳላገናኘው ሄዶ የሆነ ነገር ቢሆን እኔ ኃላፊነቱን አልወስድም። ይኸው አሁን አንቺ ከጄሪ ጋር ፎሎ ተደራርገሽ፣ እኔ ጄሪ ቁጥሯ አለኝ አውቃታለሁ፣ ግን በቲክቶክ ነው የማውቃት በአካል ሳይሆን እና ፎሎ አድርጊያትና በውስጥ ጨርሰው። እሺ ሀቢባ፣ በጣም አመሰግናለሁ። ቴንኪ ማደል ማሬ። አቡ ችግር የለውም። ትምጣ። ፎሎ አድርጊ ነው ነይ። ፎሎ አድርጌሻለሁ፣ በውስጥ ጽፈልሻለሁ። በውስጥ አውሩሽ፣ ቁጥርሽን ላኪላትና ፕሊዝ ተባበሪያት። እሺ ጄሪዬ፣ ችግር የለውም። ብዙ ልጆች መጥተዋል ከእኔ በፊትም። እኔም ከሰው ተቀብዬ ነው እንደዚህ የመጣሁት። ከእኔ በኋላ ደግሞ የተቀበሉትም መጥተዋል። መጥቶም እንደነ ስራ እየሰሩ ነው። ፎሎ አድርጊያትና ጨርሱ። ፎሎ አድርጌሻለሁኝ፣ በውስጥ አወራሻለሁ። እሺ ሀቢባ፣ ቴንኪዩ። ፈጣሪ ባርክሽ። አይዟችሁ። እሺ ቤሩቶች፣ እንግዲህ ፈጣሪ ይሁናችሁ። ከፈጣሪ ውጭ ለእናንተ ሌላ ማንም ምንም ማድረግ የሚችል የለም። እንግዲህ ፈጣሪ ሰላም ያርግላችሁ፣ እሱ ይጠብቃችሁ። አሜን አሜን። ጄሪ፣ ቴንኪዩ ማሪ። ወይኔ ተቃጠልኩኝ። ሽንኩርቱ ኃይለኛ ነው። በዛ ላይ አይኔ ጠፍታል። ታካሚ ግን ጊዜ ወንድሜ፣ ወይኔ ተቃጠልኩኝ። አይኔ እናንተ